ሰላም ጤና ይስጥልኝ የጎዶልያስ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የክርስትና ሕይወታችን እስትንፋስ ስለሆነውና ከአምላካችን ጋር ስለምንነጋገርበት ድንቅ ድልድይ ስለ ጸሎት እንነጋገራለን። ጸሎት የችግር ጊዜ መውጫ ብቻ ሳይሆን የነፍሳችን ምግብና የሰላማችን ምንጭ ነው። በዚህ ቪዲዮ ስለ ጸሎት ኃይልና እንዴት መጸለይ እንዳለብን አምስት ዋና ነጥቦችን እንመለከታለን። አብራችሁን ቆዩ። አንደኛ ነጥብ ጸሎት ከአምላክ ጋር መነጋገር ነው። የመጀመሪያው ነጥብ ጸሎት ማለት ከአምላካችን ጋር የምናደርገው ቀጥታ ንግግር ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 8 ላይ ሕዝብ ሆይ ሁልጊዜ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ ይላል። ጸሎት የልባችን ደስታ፣ ጭንቀትና ፍላጎት ያለምንም ፍርሃት ለፈጣሪያችን የምንነግርበት ሚስጥራዊ ክፍል ነው። ልክ ለቅርብ ጓደኛችን እንደምናደርገው ሁሉ ለአምላካችን የልባችን ስናፈስ ታላቅ ረፍት እናገኛለን። ሁለተኛ፣ ሳታቋርጡ ጸልዩ። ሁለተኛ ነጥብ ጸሎት የዘውትር ተግባራችን ሊሆን ይገባል። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ የሚል መመሪያ ተሰጥቶናልና ይህ ማለት ቀኑን ሙሉ ተንበርክከን እንዋል ማለት ሳይሆን በምንሰራው ስራ፣ በምንሄድበት መንገድና በማንኛውም ሰዓት ልባችን ከፈጣሪ ጋር ተገናኝቶ ይቆይ ማለት ነው። ጸሎት የነፍስ እስትንፋስ ስለሆነ ካላቋረጥነው ሕይወታችን በበረከት ይሞላል። ሶስተኛ፣ በእምነት መጸለይ ነው። ሶስተኛውና ዋናው ነጥብ በእምነት መጸለይ ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ስንጸልይ አምላካችን እንደሚሰማንና እንደሚመልስልን ሙሉ እምነት ሊኖረን ይገባል። እምነት ለጸሎታችን ክንፍ ነው። ጸሎታችን ወደ ሰማይ የሚያደርስልን ተአምራትን የሚያሳየን በእምነት ስንቀርብ ብቻ ነው። አራተኛ፣ የምስጋና ጸሎት። አራተኛው ነጥብ ጸሎታችን በምስጋና መጀመር አለበት። ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ ይላል። ሁልጊዜ ስለ ጎደለን ነገር ብቻውን ከመጨነቅ ይልቅ ስላለን ነገር ተመስገን ማለት የሰማይን ደጅ ይከፍታል። ምስጋና በራሱ ትልቅ ጸሎት ነውና። አምስተኛ፣ የጸሎት ውጤት ሰላም ነው። በመጨረሻም የጸሎት ትልቁ ውጤት የልብ ሰላም ነው። ዓለም በሁከትና በጭንቀት ብትሞላም የሚጸልይ ሰው ግን ከአምላኩ ዘንድ የሚሰጠውን የማይታወቅ ሰላም ያገኛል። ጸሎት ተስፋ ለቆረጡ ብርታት፣ ለታመሙት ፈውስ፣ ላዘኑት ደግሞ መጽናኛ ይሆናል። እንግዲህ ክቡራን የጎዶልያስ ቤተሰቦች ጸሎት ሕይወታችሁን የሚቀይር ታላቅ መሳሪያ ነው። ዛሬውኑ ከአምላካችሁ ጋር በጸሎት መነጋገር ጀምሩ። ይህ ቪዲዮ ከጠቀማችሁ ላይክ በማድረግ ለወዳጅ ዘመዶቹ ደግሞ ሼር በማድረግ የበረከቱ ተካፋይ ያድርጓቸው። ቀጣይ ምን አይነት ቪዲዮ እንሰራላችሁ ትፈልጋላችሁ? በኮሜንት ያሳውቁን። ሼር ቆዩ። መልካም ጊዜ ይሁንላችሁ።